እንደ አውሮፓውያኑ አቆጣጠር ህዳር 17 ቀን 2007 ኢቫኖስ የተባለ ሰው ወደ ድንገተኛ አደጋ አገልግሎት ደውሏል። ፖሊሶቹ ወደ ተደወለበት ስፍራ ሲደርሱ ደዋዩ ከደጅ ቆሞ ነበር የጠበቃቸው። ፖሊሶቹ ወደ ውስጥ ሲዘልቁ በሳሎን ውስጥ ሁለት አስክሬን ፎጣ ለብሶ በደም ጎርፍ ውስጥ ጠበቃቸው። ተጎጂዎቹ ባልና ሚስት ብሪያን እና ቢቨርሊ ይባላሉ። የአስክሬን ምርመራው ጥንዶቹ ለ12 ሰዓታት መሞታቸውን ይጠቁማል። የዛሬ ወንጀል ታሪካችን የሚመለከተው ታሪክ ይሆናል። አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ነው። አስተያየቶቻችሁንም በኮሜንት ቦታ አስፍሩልኝ። ብሪያን እና ቢቨርሊ ለመጀመሪያ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር በ2001 በጋራ ጓደኞቻቸው በተዘጋጀ ፓርቲ ላይ ነበር። ሁለቱም በዚያን ጊዜ ኮሌጅ ተማሪዎች ነበሩ እና ከተገናኙበት ጊዜ ጀምሮ በጣም ተቀራርበዋል። አንድ ተመሳሳይ የሚያደርጋቸው ኬሚስትሪ አግኝተዋል። እርስ በርስ በመደናነቅ የጀመረው ነገር በፍጥነት ወደ ጥልቅ ግንኙነት አደገ እና ሁለቱ የማይነጣጠሉ ሆኑ። ብሪያን እና ቢቨርሊ በፍቅር ህይወታቸው ደስተኞች ናቸው። ቢቨርሊ ተሰጥኦ ያላት የቤዝቦል ተጫዋች እና ጊታርን በራሷ ጥረት የተማረች ድንቅ የሙዚቃ መሳሪያ ተጫዋች ናት። ሞቅ ያለ ፈገግታዋና ንቁ ስብዕናዋ በጓደኞቿና በእኩዮቿ መካከል ተወዳጅ እንድትሆን አድርጓታል። ብሪያን ያልተለመዱ ነገሮችን ማድረግ ይወዳል። ተራራ መውጣትና ሰርፊንግ ወይም በውሃ ማዕበል ላይ የሚደረግ ስፖርትና ዳይቪንግ ፍላጎቶቹ ናቸው። አደጋን ከአደጋ ይልቅ እንደ ፈተና የሚቀበል ሰው ነው። በየዓመቱ አዳዲስ ቦታዎችን ለመጎብኘትና አዲስ ክህሎትን ለመለማመድ ፍላጎት አላቸው። ይህ ተመሳሳይ ፍላጎታቸው ለፍቅራቸው መሰረት ሆነ። አብረው ተራራዎችን መውጣት፣ በበረዶ መንሸራተትና ውቅያኖስ መጥለቅ ወይንም ዳይቪንግ የሚዝናኑባቸው ሆኑ። ትምህርታቸውን አጠናቀው ከተመረቁ በኋላ ብሪያን በኢንዱስትሪ ኩባንያ ውስጥ ስራ ጀመረ። ቢቨርሊ ደግሞ በሆቴል አስተዳዳሪነት ተቀጥራለች። የብዙ ቋንቋ ችሎታዋና ተግባቢነቷ የስራ መሰረቷ ነበር። ከዚያም ትኩረታቸውን ለቤት መቆጠብ ላይ አደረጉት። በግንቦት 15 ቀን 2006 ብሪያንና ቢቨርሊ በውቅያኖስ አጠገብ በትልቅ የሰርግ ስነስርዓት በይፋ ተጋቡ። ከሰርጋቸው በኋላ ብዙ ሀገሮችን አብረው እየጎበኙ የተራዘመ የጫጉላ ሽርሽር ጀመሩ። ሲመለሱ ጥንዶቹ በካርፊልድ ካውንቲ ፔንሲልቬኒያ በግርሃም ውስጥ አንድ ሰፊ ቤት ገዙ። በጫካና በወንዝ አቅራቢያ የተተከለው ይህ ውብና ብዙ ሰዎች የማይኖርበት አካባቢ የተረጋጋ ህይወትን ለመመስረት ተስማሚ ይመስላል። ብሪያን ለአንድ ትልቅ ኢንዱስትሪ ኩባንያ መሐንዲስ ሆኖ ሲሰራ፣ ቢቨርሊ በትርጉም ስራዋ ላይ በማተኮር ሁለተኛ ዲግሪዋን ለመቀጠል ወሰነች። ጥንዶቹ በፍጥነት ከጎረቤቶቻቸው ጋር ተዋውቀዋል እና በአካባቢያቸው ውስጥ አዲስ ወዳጆችንም አፍርተዋል። ቅዳሜ ህዳር 17 2007 ጠዋት የብሪያን ጓደኛ ስቲቭ ከጠዋቱ 2 ሰዓት አካባቢ ብሪያን ቤት ደርሷል። ሁለቱም ማሳ ለማጥመድ አቅደው ነበር። ነገር ግን ስቲቭ በሩን ሲያንኳኳ ከውስጥ ምላሽ አልነበረም። ምን አይነት እንቅልፍ ቢተኛ ነው እያለ ስቲቭ በሩን በተደጋጋሚ አንኳኳ። አሁንም ምላሽ አላገኘም። ከዚያም ጓደኛው እቅዳቸውን እንደረሳው በማሰብ በመኪና ውስጥ ለ30 ደቂቃዎች ጠበቀ። በድጋሚ በማንኳኳት ብሪያንን ደጋግሞ ለመጥራት ሞከረ፣ ግን ጥሪው ምላሽ አላገኘም። ስቲቭ ተበሳጭቶ ሁሉንም የአሳ ማጥመጃ መሳሪያውን ስለያዘ ብቻውን ለመሄድ ወሰነ። እናም ሄደ። ሰዓቱ እያለፈ ሲሄድና አሁንም ከብሪያን ወይም ከቢቨርሊ ምንም ነገር አለመስማቱ አሳሰበው። ልቡ አላርፍ አለለት። ስለዚህ እንደገና ለመሄድ ወሰነ። ወደ ጓደኛውን ቤት ተመለሰ። አሁንም በሩን ደጋግሞ አንኳኳ። የሚመልስ ሰው የለም። ስቲቭ ስጋት ስለተሰማው በቤቱ ዙሪያ እየተንቀሳቀሰና በመስኮቶቹ ውስጥ ማየት ጀመረ። ብሪያን ለማንም ሰው ሳያሳውቅ የሚጠፋ አይነት አልነበረም እና የስቲቭ ጭንቀት እየጨመረ መጥቷል። ጋራዥ ውስጥ በትንሽ መስኮት በኩል የጥንዶቹ መኪና ከውስጥ ቆሞ አየ። ወደ ሳሎኑ መስኮትን በመሄድ ውስጡን ለማየት ሞክሯል። ነገር ግን ከውስጥ ጨለማ ስለሆነ ለማየት አስቸጋሪ ነበር። ስቲቭ ወደ መኪናው ተመልሶ ባትሪ ይዞ መጣ። ቴሌቪዥኑ መሬት ላይ በአፍጢሙ ተደፍቷል እና ከሱ ባሻገር የሆነ ትልቅ ነገር መሬት ላይ ያለ ይመስላል። ፍርሃት ውስጡን ሲወረው ተሰማው። ወለሉ ላይ ሁለት አካላት፣ በከፊል የተሸፈነ ብርድ ልብስ፣ ከብርድ ልብሱ የወጣ ባዶ እግር፣ ከሌላኛው ጎን የወጣ እጅ ታየው። ስቲቭ ወዲያውኑ የድንገተኛ አደጋ አገልግሎት ጠራ። ፖሊሶቹንም ከቤት ውጭ ቆሞ ጠበቃቸው። ከፍተኛ መጠን ያለው መሳሪያ መተኮስ የጥንዶቹ የሞት መንስኤ መሆኑ ተረጋግጧል። እያንዳንዳቸው 3 ጊዜ በጥይት ተመተዋል። ይህም በህይወት የመትረፍ እድል እንዳይኖራቸው አድርጓል። ጥቃቱ በተሰላበት ሁኔታ ቢፈጽም
ዓላማው ግን ግልጽ አልነበረም። የሌብነት ምልክቶች አልነበሩም። ሞባይል ስልኮች፣ ጥሬ ገንዘቦችን ጨምሮ የግል ንብረቶች አልተነኩም። ይህም ዘረፋ ላለመሆኑ በቂ ማስረጃ ነው። ምንም አይነት የትግል ምልክት የለም። እየታቀደ ግድያ ወይም ጥልቅ የሆነ የበቀል እርምጃ መሆኑን መርማሪዎችን እንዲያጤኑ አደረጋቸው። የአካባቢው ነዋሪዎች እንደተናገሩት ጥንዶቹ ምንም የሚታወቅ ጠላት የላቸውም። የተጋጩት የአካባቢው ነዋሪም የለም። ነገር ግን ከግድያው በኋላ አስክሬኑ ተንቀሳቅሶ እንደነበር በስፍራው የተገኙ መረጃዎች ያመለክታሉ። አጥቂው የወንጀል ቦታውን ለማጽዳት ሞክሯል የሚል ድምዳሜ ላይ ለመድረስ የመጎተት ምልክቱ በቂ ነው። በግድግዳዎችና የቤት እቃዎች ላይ የደም ነጠብጣቦች ጎላ ብለው ይታያሉ። 6 ያገለገሉ የጥይት ሼል መያዣዎች በቦታው ላይ ተገኝተዋል። ከፎረንሲክ ትንተና በኋላ ጥቅም ላይ የዋለው መሳሪያ 22 ካሊበር ሪቮልቨር መሆኑ ተረጋገጠ። ያልተሰበረው የፊት በር ባልና ሚስቱ ወንጀለኛውን ወደ ውስጥ እንዲገባ እንደጋበዙት ይጠቁማል። ብሪያን በሩ ሲንኳኳ ከፍቶ ለወንጀለኛው እንዲገባ ፈቅዶለታል። ምናልባት ግለሰቡን ወደ ውስጥ እንዲገባ ከጋበዘ በኋላ ወደ ሳሎን ዞሮ ሲሄድ ከኋላው በቅርብ ርቀት በጥይት ተመቷል። አንደኛው ጥይት ከአካሉ ወጥቶ ቴሌቪዥንን በመምታቱ ቴሌቪዥኑ ወለሉ ላይ ወደቀ። ግርግሩን ቢቨርሊ ከመኝታ ቤት ሆና ሳትሰማው አትቀርም። በኋላ በደም ገንዳ ውስጥ ተኝቶና አጥቂውን አይታ ለማምለጥ ሞከረች። በኋላ 3 ጊዜ በጥይት ተመታ ኮሪደሩ ላይ ወደቀች። ሰውነቷ ወደ ሳሎን ተጎትቶ ከብሪያን አጠገብ ተቀምጧል። ሁለቱም ተጎጂዎች ቢጃማ ለብሰው ነበር። ይህም ወንጀሉ ገና በማለዳ የተፈጸመ ሊሆን እንደሚችል ያሳያል። አስከሬኖቹ በብርድ ልብስ የተሸፈኑበት ምክንያት ግን ግልጽ አይደለም። የማጽዳት ሙከራው ያልተሟላና ያልተደራጀ ነበር። ውጥንቅጡ እንዲባባስ በማድረግ የድራማ ምልክቶች ተፈጥረዋል። ከሶፋው ጀርባ መርማሪዎች የደረቀ ደም ከደረቀበት ብሩሽ ጋር የተጣበቀ የፕላስቲክ መጥረጊያን አገኙ። የመጥረጊያው እጀታ በጥንቃቄ ከጣት አሻራዎች የጸዳ ነበር። መጥረጊያው ለምን ጥቅም ላይ እንደዋለ ግልጽ ሆነ። አጥቂው ደም የተሞላ የጫማ አሻራዎችን ከወለሉ ላይ ለማጥፋት ሞክሯል። በተመሳሳይ መልኩ የተጨማለቁ የጣት አሻራዎችና የእጅ ምልክቶች በግድግዳው፣ የቤት ዕቃዎችና የበር እጀታዎች ላይ ተገኝተዋል። ወንጀለኞቹ መንገዳቸውን ለማጽዳት ቢሞክሩም ልምድ ያካበቱ የፎረንሲክ ባለሙያዎች ወንጀለኛው በወንጀል ቦታ ላይ በቆየ ቁጥር ብዙ ማስረጃዎችን ትቶ እንደሚሄድ ያውቃሉ። ይህም የተጎጂውን አካል በሸፈነው ብርድ ልብስ ላይ ወሳኝ ፍንጭ እንዲያገኙ መንገድ ፈጥሯል። በብርድ ልብሱ ላይ የተገኘውም ከፊል የቡት ጫማ ማህተም ነው። ብርድ ልብሱ ወደ ፎረንሲክ ላቦራቶሪ ተልኳል። ምርመራው እንደሚያሳየው በክላርፊልድ ካውንቲ ውስጥ ያለ የግንባታ ኩባንያ በቅርብ ጊዜ የዚህን አይነት ብዙ ቡትስ ጫማ ገዝቷል። የእጅ ህትመቱ ህግ አስከባሪ የመረጃ ውህብ ውስጥ ምንም ተዛማጅ መረጃ አልተገኘለትም። ይህም ወንጀለኛው ከዚህ በፊት የወንጀል ሪከርድ እንደሌለውና የጣት አሻራም ሰጥቶ እንደማያውቅ ይጠቁማል። የመጀመሪያው ተጠርጣሪ ስቲቭ ሲሆን በዕለቱ 2 ጊዜ ቤቱን ጎብኝቷል። ይህም ተቀዳሚ ተጠርጣሪ እንዲሆን አድርጎታል። ስቲቭ መጀመሪያ ላይ ብሪያንና ቢቨርሊ ተኝተው እንደነበረ አስቦ የነበረ ቢሆንም ፖሊስ አልጠራም። እንደ ተጠርጣሪ መቆጠሩን ሲያውቅ ደነገጠ፣ ተናደደ። ቀኑን ሙሉ በወንዙ ዳር ብቻውን አሳ በማጥመድ እንዳሳለፈ ደጋግሞ ገልጿል። የተናገረውን ለማረጋገጥ መርማሪዎች የትራፊክ ካሜራ ምስሎችን አይተዋል። የተቀረጹት ቅጂዎች የስቲቭን ታሪክ የሚያረጋግጡ ሲሆን ይህም ቀኑን ወደ አሳ ማጥመጃ ቦታ በመጓዝ ያሳለፈ መሆኑን ያሳያል። የእሱ አሻራ ቦታው ላይ ከተገኙት ማንኛቸውም ጋር ስለማይዛመዱ ከተጨማሪ ጥርጣሬ ነፃ አድርጎታል። በቆዳውና በልብሱ ላይ የመሳሪያ ተኩስ ቅሪት ለመፈተሽ የተደረገው ሙከራ አሉታዊ ሆኖ ተገኝቷል። በተጨማሪም ስቲቭ ቦቲ ጫማዎች ከገዛው የግንባታ ኩባንያ ጋር ምንም ግንኙነት አልነበረው። እናም ደግሞ የጫማ ቁጥሩ ከተገኘው የቡትስ ጫማ አሻራ ጋር አይዛመድም። መርማሪዎች ከመንገዱ ማዶ የሚኖሩትን የዳንኤልና የጄኒፈርን በር ሲያንኳኩ ተስፋ ሰጪ ነገር አገኙ። ዳንኤል ሚስቱ ጄኒፈር ወደ ስራ እንደሄደችና ለጥያቄያቸው መልስ ለመስጠት ፈቃደኛ እንደሆነ ገለጸ። ወንጀሉ በተፈጸመበት ቀን ከጠዋቱ 11 ሰዓት ከ30 አካባቢ ያልተለመደ ጩኸት መስማቱን አስታውቋል። የማወቅ ጉጉት ስላደረበትም በመስኮት አጮልቆ ተመለከተ እና ነጭ ፒክአፕ መኪና ቤቱ አጠገብ ቆሞ እንደነበር አይቷል። ተሽከርካሪው የጥንዶቹ አለመሆኑ እርግጠኛ ነበር። ድምፁ ከተሰማ ከጥቂት ደቂቃዎች በኋላ 2 ሰዎች ከቤቱ ሲወጡ አይቻለሁ አለ። ምንም እንኳን ዳንኤል ሊነጋጋ ሲል በነበረው ደብዛዛ ብርሃን የተነሳ እነሱን በግልጽ ማየት አልቻለም። ስለ መኪናው ሹፌር ግን የተወሰነ መረጃ ሰጥቷል። እንደ ዳንኤል ገለጻ ሹፌሩ ወደ 40 ዓመት የሚጠጋ ነጭ ሰው ነው። ጠንካራ ሰውነት ያለው፣ ረዥም ጥቁር ጸጉር ያለው፣ በግራ እጁ ላይ ንቅሳትን ተመልክቷል።
የብሪያንና የቢቨርሊ ቤተሰብ እንዲሁም የስራ ባልደረቦች ከተገለጸው ሰው ጋር የሚመሳሰል ወይም ተመሳሳይ መኪና የሚነዳ ሰው እንዳለ ያውቁ እንደሆን ተጠየቁ። እነሱም አናውቅም አሉ። በአቅራቢያው ያሉ የትራፊክ ካሜራዎች ተሽከርካሪውን አልያዙትም። ይህም ወንጀለኞቹ ዋና መንገዶችን ተጠቅመው ላይሆን እንደሚችል መርማሪዎች እንዲጠረጥሩ አድርጓል። የቢቨርሊ እናት ልጄ ከወንጀሉ ጥቂት ቀናት በፊት ከጎረቤቷ ጄሪሚ ፍሊንት ጋር ተጋጭታለች በማለት ተናገረች። የ2 ዓመቱ ጄሪሚ ህገወጥ ንጥረ ነገሮችን በመያዙ በህግ አስከባሪ አይን ስር ነበር። መጀመሪያ ላይ ወንጀሉን ከፈጸመ በኋላ ሊሸሽ ይችላል ብለው አስበው ነበር። ከአደጋው ጥቂት ቀደም ብሎ ብሪያንና ቢቨርሊ ትንሽ ግብዣ አዘጋጅተዋል። ጄሪሚ ሳይጋበዝና በአደገኛ እጾች ተጽዕኖ ስር ሆኖ በግብዣው ላይ ተገኘ። በግብዣው ላይ የተገኙ እንግዶችንም እየተሳደበ ግጭት አስነስቷል። በግብዣው ማግስት ብሪያንና ቢቨርሊ በጓዳቸው በመሳቢያ ውስጥ ያስቀመጧቸውን ሞባይል ስልኮች፣ ጥይቶችን ጨምሮ ከቤታቸው የጠፉ በርካታ ነገሮች መኖራቸውን አስተዋሉ። ጄሪሚ ተጠያቂ እንደሆነ በማመን ባልና ሚስቱ ሊያናግሩት ወሰኑ። ወደ ቤቱ በመሄድና በእርጋታ ንብረታቸውን እንዲመልስ ጠየቁት። እቃዎቹ ካልተመለሱ ለፖሊስ እንደሚያመለክቱ ማስጠንቅቀውታል። ጄሪሚ ምንም እንዳልወሰደ ነግሯቸዋል። ነገር ግን በማግስቱ የጎደሉት እቃዎች በጥንዶቹ ጓሮ ተገኙ። ብሪያንና ቢቨርሊ ጄሪሚ ሌሊት እንዳስቀመጣቸው እርግጠኛ ነበሩ። ቢቨርሊ ከቤት ሆና ስራዋን ስለምትሰራ ብቻዋን በቤት ውስጥ መዋልን ስለፈራች ወደ ሌላ ሰፈር ቤትን ቀይር እያለች ባሏን መገፋፋት ጀመረች። ጀርሚ በመጨረሻ ወደ ከተማ ሲመለስ የህግ አስከባሪዎች ለጥያቄ ያዙ። ብዙም ሳይቆይ ከከተማ ውጪ ለሳምንት እንደቆየ ግልጽ ሆነ። በተደረገው ክትትል ወንጀሉ በተፈጸመበት ምሽት ከጓደኞቹ ጋር ሲጠጣ ታይቷል። በተጨማሪም የፎረንሲክ ትንተና የጄሪሚ ጣት አሻራዎች በቦታው ከተገኙት ጋር እንደማይዛመዱ ተረጋግጧል። አዲስ ነገር ማግኘት ያልቻለው ፖሊስ የቀረ ነገር እንዳለ እንዲያስታውስ በማሰብ ብቸኛ ምስክር የሆነውን ዳንኤልን በድጋሚ ለማነጋገር ወሰነ። በዚህ ጊዜ ዳንኤል ወንጀለኞቹ የለበሱትን ጨምሮ ከቤት ከወጡት አንዱን ሰው በሚገባ መግለጽ ቻለ። በጉንጩ ላይ ጠባሳ ያለው ሰው ተመልክቻለሁ በማለት ዳንኤል ቀደም ሲል በሰጠው ቃል የሰዎቹ ፊት እንደተሸፈነ ነበር የተናገረው። አንድ መርማሪ ዳንኤልን በዕለቱ በየትኛው መስኮት ነበር አጮልቀህ ስትመለከት የነበረው በማለት ጠየቀው። ዳንኤልም በዚህኛው መስኮት በማለት ወደ ጥንዶቹ ቤት ቀጥታ የሚያሳየውን መስኮት ጠቆመ። መርማሪው በመስኮቱ ወደ እነ ቢቨርሊ ቤት ያውን በቀን ለማየት ጥረት አደረገ። ከመንገዱ ማዶ ስላለ አንድ ሰው ግልጽ ዝርዝሮችን መናገር በጣም አስቸጋሪ ነው። ወንጀሉ የተፈጸመው ጎህ ሲቀድ ነው። ስለዚህ ዳንኤል የተናገረው ነገር እውነት ላይሆን ይችላል። መርማሪዎች የዳንኤልን ጫማ ለማየት ሲጠይቁ በርካታ ጥንድ ስኒከር፣ ቡትስ ጫማዎችና የሙሉ ልብስ ጫማዎችን አቀረበ። ነገር ግን የትኛውን በቦታው ላይ ካለው አሻራ ጋር የሚመሳሰል አልነበረም። ቢሆንም ዳንኤልን ከጥርጣሬ ውጭ ማድረግ አልፈለጉም። ስለዚህ ዳንኤል ማን ነው የሚለውን ማጥናት ጀመሩ። ዳንኤል እንደ አውሮፓውያን አቆጣጠር በ1966 የተወለደው በወታደር ቤተሰብ ውስጥ ነው። ገና የ4 ዓመት ልጅ እያለ ወላጆቹ ሲፋቱ ህይወቱ በጨለማ ተዋጠ። እሱና 3 ታላላቅ እህቶቹ በእናታቸው እንክብካቤ ውስጥ አድገዋል። ከፍ እያለ ሲመጣ ዳንኤል ትምህርቱን አቋርጦ ከቤት መሸሽ ጀመረ። እንዲሁም በመስረቅና በአደንዛዥ ዕፅ ስራ ተሰማራ። በ18 ዓመቱ ለመጀመሪያ ጊዜ በስርቆት ተይዞ ታሰረ። ይሄኔ ዞር ብሎ አይቶት የማያውቀው አባቱ ተሯሩጦ አስፈታው። ዳንኤል በተደጋጋሚ በህግ ጉዳዮች መያዙን ቀጥሏል። በ1980ዎቹ መገባደጃ ላይ ዳንኤል ከአባቱ ጋር ለመኖር ወደ ፍሎሪዳ ተዛወረ። እሱም ቋሚ ስራ እንዲያገኝ ሊረዳው ሞክሯል። ሆኖም ዳንኤል በ6 ወራት ጊዜ ውስጥ እንደገና ሲሰርቅና ዕፅ ሲያዘዋውር ተገኘ። አባቱ ተስፋ ቆርጦ ከእናቱ ጋር እንዲኖር መልሶ ላከው። በዚያን ጊዜ ዳንኤል የአእምሮ ጤንነት በሱሱ ምክንያት ተበላሽቷል። ብዙ ጊዜ መድኃኒቱን ከአልኮል ጋር በመደባለቅ ይወስዳል። በሐምሌ 1991 ዳንኤል ከእናቱ ጋር ጭቅጭቅ ውስጥ ገብቶ በድንገት ቢላዋ ይዞ ወደ 30 ጊዜ ቁቷት ሞተች። በችሎቱ ወቅት ዳንኤል በጭንቅላት ውስጥ በሚሰማው ድምፅ ተገፋፍቶ እንዳደረገው ቢናገርም ፍርድ ቤቱ የቀጠረው የስነ አእምሮ ሐኪም ዳንኤል ድርጊቱን ሙሉ በሙሉ እንደሚያውቅና ለግድያው ተጠያቂ እንደሆነ ተናገረ። እናም የ20 ዓመት እስራት ተፈረደበት። ዳንኤል በ2006 በይቅርታ ተፈቷል። በእስር ላይ ያለ ግን ጄኒፈር ከምትባል ሴት ጋር በደብዳቤ ያወራ ነበር። ከእስር እስኪፈታ ጠበቀችው። እናም ተጋቡ። ዳንኤል ከወንጀሉ ጋር የተያያዙትን የስራ ጫማዎች በገዛ የግንባታ ድርጅት ውስጥ ለአጭር ጊዜ ሲሰራ ቆይቷል። ዳንኤል ወደ ፖሊስ ጣቢያ ተጠራ። ለ1 ሰዓት ያህል የፈጠራ ታሪክ ሲናገር ቆየ። እሱ ቃሉን እየሰጠ ባለበት ወቅት ሌላ ፖሊስ ወደ ክፍሉ ገባ። ዳንኤል ተጠርጣሪ እንዳይሆን ለማድረግ የጣት አሻራዎችን
መስጠት እንዳለበት እና ፈቃደኛ እንደሆነ ተጠየቀ። ዳንኤል አመነታ፣ ግን በመጨረሻም ተስማማ። ይህ በእንዲህ እንዳለ የፎረንሲክ ስፔሻሊስቶች የዳንኤል አሻራዎች በወንጀሉ ቦታ ከተገኙት ጋር አነጣጠሩት። እናም ወንጀለኛው አሁን ተገኝቷል። እዛው ፖሊስ ጣቢያ እያለ በቁጥጥር ስር ዋለ። በዚህ ጊዜ ነበር ሰላማዊ ባህሪው በፍጥነት ወደ ቁጣ የተቀየረው። አሁን ከመናገር ውጪ ሌላ አማራጭ አልነበረውም። ወንጀሉ ከመፈጸሙ በፊት በነበረው ምሽት በአንድ መጠጥ ቤት ውስጥ ለብዙ ሰዓታት እየጠጣ እንደቆየ አስረዳ። የጠጣበትን መክፈል እንደማይችል ያወቁት የቡና ቤቱ ሰራተኞች ለፖሊስ እንደሚደውሉ በማስፈራራት ወደ ውጭ አስወጡት። ዳንኤል በንዴት ውስጥ እያለ ባለፈው ወር ጎረቤቱ ብሪያንን የነቀሰው ንቅሳት ትዝ አለው። በእርግጥ ለወዳጅነት ማስታወሻ የነቀሰው ንቅሳት ነበር። አሁን ግን ገንዘብ ሲያጣ ለስራው ክፍያም መቀበል እንዳለበት ወሰነ እና ወደ ብሪያን ቤት በማምራት $50 ጠየቀ። ጥንዶቹ ገና ተኝተው ሳለ ከጠዋቱ 11 ሰዓት ላይ ወደ ቤታቸው ሄደ። ስለቀሰቀሰው የተበሳጨው ብሪያን በሩን ከፈተና ወደ ቤት አስገባው። በጠየቀው ገንዘብ ምክንያት ተጨቃጨቁ። ብሪያን ለመክፈል ወሰነ እና ገንዘቡን ከሌላ ክፍል ለማምጣት መሄድ ጀመረ። ዳንኤል በዚህ ጊዜ ሽጉጡን አውጥቶ ብሪያንን 3 ጊዜ ተኩሶ መታው። የተኩሱ ርምታ የሰማችው ቢቨርሊ ከመኝታ ቤት ወጣች። ባሏ በደም ገንዳ ውስጥ ተኝቶ ዳንኤል በላዩ ላይ ቆሞ ሽጉጡን በእጁ ይዞ አየችው። ወደ መኝታ ክፍል ለመሸሽ ሞከረች፣ ነገር ግን ከማምለጧ በፊት 3 ጊዜ ከኋላ እንደ ባሏ ተተኮሰባት። ዳንኤል ወዲያው ቦታውን ለማጽዳት እንድትረዳው ሚስቱ ጄኒፈርን ጠራት። አብረው የቢቨርሊን አስክሬን ከኮሪደር ወደ ሳሎን አንቀሳቅሰው ከብሪያን አጠገብ አስቀመጡት። እናም በብርድ ልብስ ሸፈኗቸው። የጣት አሻራዎችን ለማጥፋት ምንጣፎችን ጄኒፈር መጠራረግ ጀመረች። የጽዳት ስራው እንደተጠናቀቀ ዳንኤል መሳሪያውን በአቅራቢያው ወደሚገኝ ወንዝ በመወርወር አስወገደ። ታዲያ ፖሊሶች ከዚህ በፊት አስረውት የነበረውን ሰው አሻራ እንዴት ከመረጃ ቋታቸው ውስጥ ሊያጡት ቻሉ? መልሱ አንድ ብቻ ነው። የዳንኤል የጣት አሻራዎች ከወንጀለኞች ዳታቤዝ ውስጥ በአጋጣሚ ተሰርዞለት ነበር። ከዚህ በፊት የወንጀል ሪካርድ ቢኖርበትም እንዳይያዝ አድርጎታል። ዳንኤል የዕድሜ ልክ እስራት ተፈረደበት። ባለቤቱ ጄኒፈር ለደህንነቷ በመፍራት እንደረዳችው በመግለጽ እንደተጸጸተች ገልጻለች። የ1 ዓመት እስራት ብቻ ተፈርዶባታል። የዛሬውን አበቃሁ። ሰላም ቆዩኝ።